2026ን አዲስ ዓመትን በፈረንጆች አቆጣጠር እንግዲህ ጀምረናል። አዲስ ዓመት ገብቷል። 1 2 እያለን ነው እንግዲህ እንዲህ ያለ ደግሞ ወይ ትናንት ነበር እኮ አዲስ ዓመት የገባው ከመቼው ዓመቱ አለቀ። በስማሚ ሰዓቱ ፍጥነት የጊዜው ፍጥነት እንላለን አይደል? ዓመቱ ሲያልቅ ግን ያው የጊዜያችንን አጠቃቀምና እኛ ኮንሺየስ ሆነን የሰዓታችን አጠቃቀም እንጂ እንግዲህ ዑደቱ ያው ነው። 24 ሰዓት ነው፣ 365 ቀን ነው። ግን ደግሞ እንዴት አድርገን አሳለፍ ነው፣ እንዴት ተጠቀም ነው፣ እንዴት መነዘር ነው የየራሳችን ጥያቄ ነው እንጂ የጊዜው ፍጥነት ብቻ አይደለም። እና እንግዲህ አዲስ ዓመት ላይ ስንሆን ብዙዎቻችን ብዙ ነገር እናቅዳለን፣ እንደ አዲስ ብዙ ነገር እንጀምራለን። እና ምን ያህሎቻችን ደግሞ የዓመቱ መጨረሻ ወይም የዓመቱ መሀል ላይ እንዳሰብነው እንዳቀድነው አከናወንን ደግሞ ሁላችንም ለየራሳችን ህሊናችን የምንመልሰው ነው። ጥሩ ነው ማቀድ። እግዚአብሔር ቢፈቅድ ብንኖር ለውጥ ለማምጣት ፋይናንሻሊ ቢሆን ስፒሪቹዋሊ ቢሆን ፊዚካል ቢሆን በየትኛውም ፋሚሊ ጉዳይ ላይ ቢሆን ብዙ እቅዶች እናወጣለን እና እንደ እግዚአብሔር ፍቃድ እንደ የእቅዶቻችን አከናውነን እንድናልፍ ደግሞ ፐርሰናሊ እኔ የእግዚአብሔር እርዳታ የእግዚአብሔር እገዛ ያስፈልገናል ብዬ አስባለሁ። ዛሬ ሁለት ነገር ልላችሁ ነው የመጣሁት። አንደኛ አምና ያንንና ይሄንን አቅደን ባለፈው ዓመት ያላከናወንን ሰዎች ወይም ነገሮች የተበላሻሹብን ሰዎች እንዳሰብነው ነገሮች ያልሆኑብን ሰዎች ብዙዎቻችን ልንኖር እንችላለን። መቼም 100% ያሰብነው ነገር ሁሉ ተሳክቷል፣ ባሰብነው መንገድ ኖረን አልፈናል የምንል በጣም ጥቂቶች ነን ብዬ አስባለሁኝ። እና አሁን ባለፈው ከሰርኩኝ ወይንም እንደዚህ አረኩ ይሄን አረጋለሁ ብዬ ነበር። ፐርሰናሊ ባህሪ ላይ ይሄን ለውጥ አመጣለሁ ብዬ ነበር። ፋይናንሻሊ ይሄን አረግ ነበር፣ እማራለሁ ብዬ ነበር፣ ሰራለሁ ዋቴቨር ብዙ ነገር ነበር ብለን የምናስብ ሰዎች ካለን ጀስት እንርሳው። በቃ አሁን ያ አዲስ ቻፕተር ዛሬ ከፍተናል አይደል? አዲስ ዓመት። ስለዚህ አምና በነበረን ትዝታ አምና ባሰብነው ነገር ላይ ሆነን ይህንን አላደረኩም ከሚል ቁጭት እንውጣና ጀስት አንድ ብለን እንጀምር። የተበለሻሸው ነገር ሁሉ እንዳለ ሆኖ አይደለ? ድሮ ደብተር ትዝ ይላችኋል፣ ስንጽፍ ስዕል ስለን ወይም ጽፈን ሲበላሽብን ሌላ ገጽ እንገጽና ሙሉ ገጽ ላይ እንጀምራለን። ልክ እንደዛ ነው። በቃ አዲስ ዓመት ነው። ስለዚህ አዲስ ገጽ ላይ ጽፈናል። አዲሱ ገጽላችን ላይ ግን እንዳይበላሽብን እንደ ትላንቱ ሌላ ገጽ እንዳንቀድ ግን የምንጽፈው ልንጠነቀቅ ይገባል። ምን ልላችሁ ነው? ዛሬ ላይ የምናቅደውን የምንኖረውን ባህሪያችን ላይ ይሁን ፋይናንሻል ይሁን በየትኛውም ለውጥ ያስፈልገናል ብለን ባቀድነው ነገር ላይ እንደዛ ለመኖር ደግሞ 1 2 እያለን እርምጃ ውስጥ መግባት ይኖርብናል። ያን ካላደረግን ድንገት 365ቱ ቀን ያልቅና እንግዲህ 27 ደግሞ ሲመጣ አቤት የጊዜው ፍጥነት እያለን በሌላ ቁጭትና ግርምት ውስጥ እንዳንወርቅ ያደርገናል ማለት ነው። ስለዚህ አዲስ ምዕራፍ እንጀምር። ሁለተኛው ነገር እንግዲህ አዲስ ምዕራፉን ስንጀምር ደግሞ ሰው በኃይሉ እንዲሁ ብቻ የሚያደርጋል ብዬ